ለረጅም ጊዜ እንግሊዘኛ ለመማር ሞክራችሁ ግራመር ቮካብለሪ አጥንታችሁ ነገር ግን ንግግር ለማድረግ ስትፈልጉ ቃላቶችን አገጣጥሞ ማውራት ከብዷችሁ ይሆናል። በዚህ ቪዲዮ ይህንን ሁኔታ የምንቀይርበትና በኮንፊደንስ ማውራት የምንችልበትን መንገዶች የምናይ ይሆናል። እንግሊዘኛ ማውራት ተግባራዊ ክህሎት እንጂ ከመጽሐፍ ላይ የምናገኘው አይደለም። ልክ እንደ ሙዚቃ መሳሪያ ውሰዱት። በጣም በሞከራችሁት መጠን እየለመዳችሁት የምትመጡት ጉዳይ ነው። ለውጥ ለማግኘት ደግሞ በየጊዜው ልንለማመደው ያስፈልጋል። የትኛውንም ቋንቋ አቀላጥፎ በደንብ ለመናገር ብቸኛው መንገድ በተግባር መለማመድ እንደሆነ ይጠፋችኋል ብዬ አላስብም። ስለ ግራመር ማወቅ የንግግርን ችሎታ አያሳድግም። ማዳመጥ ብቻ የመናገር ችሎታን አያሳድግም። ግዴታ እየተበላሸም ቢሆን በተግባር ለማውራት መሞከር ይኖርብናል። አብራችሁት የምትለማመዱት ወይም ደግሞ የምታወሩት ሰው ባይኖርስ እንዴት ነው መለማመድ የሚቻለው? በራሳችሁ ብቻ የእንግሊዘኛ የንግግር ችሎታ የምታሳድጉበት ዘዴ ወይም መንገድ አለ። ይህ ዘዴ የአረፍተ ነገሮችን ስትራክቸር፣ የግራመር እና የቮካብለሪ መረዳታችሁን ይጨምራል። ከሁሉም በላይ ግን ሐሳባችሁን በተገቢ ሁኔታ መግለጽ የምትችሉበትን አቅም ይሰጣችኋል። ይህ ቴክኒክ ለርኒንግ ቱ ስፒክ እንግሊሽ ስሩ ኢሚቴሽን። ኢሚቴሽን ስንል በዚህ ኮንቴክስት የሰሙትን ወይም ያዩትን ነገር መልሶ በራስ አንደበት መናገር ማለት ነው። መልሶ መናገር ብቻ ሳይሆን ፕሮናውንሴሽኑን ኮፒ አድርጎ ልክ እንደ ኔቲቭ ስፒከሮች ደግሞ ማለት ነው። ቃሉን ብቻ ሳይሆን ቶኑንም አንድ ላይ ማለት ነው። ይህ ሲባል ደግሞ የሰማነው ሙሉ በሙሉ በተመሳሳይ ቃላቶች ደግሞ ማለት ሳይሆን የሰማነውን ታሪክ ወይም ንግግር በራስ ቃላቶች ገጣጥሞ ሐሳብን ለማስተላለፍ መሞከር ነው። ይህን ሁኔታ በተግባር ለማየት እንሞክር። when I was a child የሚለው በተወሰነ መልኩ ስንቀይረው when he was a child። ስለዚህ እዚህ ጋር ፕሮናውን ብቻ ነው የቀየርነው ማለት ነው። ልጅ እያለው የሚለውን ልጅ እያለ አድርገን ወደ ሌላ ሰው ቀየርነው ማለት ነው። በተመሳሳይ መልኩ my parents like to pretend like many other parents። ይሄ ማለት ምን ማለት ነው? ልክ እንደ አብዛኞቹ ሌሎች ቤተሰቦች የኔም ቤተሰቦች ማስመሰል ይወዳሉ ማለት ነው። ከዛ ይሄንን ፕሮናውኑን ብቻ ነው እዚህ ጋር የምንቀይረው። his parents like to pretend like many other parents። ራስ የተባለውን ለሌላ ሰው አደረግነው ማለት ነው። እዚህ ጋር ፕሮናውን ብቻ በመቀየር ማለት ነው። ቀጣይ ደግሞ ከፕሮናውን አልፈን ወይም ደግሞ ከአንድ ቃላት አልፈን ወደ ፍሬዞችን ለመቀየር እንሞክራለን ማለት ነው። I'm just trying to relax የሚለውን ዘና ለማለት እየሞከርኩ ነው ማለት ነው። I'm just trying to learn English ማለት እንችላለን ማለት ነው። ይህ ማለት ምን ማለት ነው? እንግሊዘኛ ለመማር እየሞከርኩ ነው ማለት ነው። አሁን ስናይ የነበረው የአረፍተ ነገሯን ትንሿን ፓርት በመቀየር ነበር። ቀጣይ ደግሞ ሰፋ እያደረግነው የንግግሩን ሐሳብ በራሳችን ቃላቶች በብዛት እየጨመርን እናሳድገዋለን። to be honest I don't like it። to be honest ማለት እውነት ለመናገር I don't like it አልወደድኩትም። ስለዚህ to be honest የምትለዋን የንግግር ማስጀመሪያ በመጠቀም የራሳችንን ሙሉ አረፍተ ነገር እንጨምርበታለን ማለት ነው። to be honest I want to improve my English fast። እንግሊዘኛን በፍጥነት ማሳደግ እፈልጋለሁ። I want to improve my English fast። it's hard I mean it takes time። ከባድ ነው ማለቴ ጊዜ ይወስዳል ማለት ነው። I'm learning I mean I'm practicing every day። እየተማርኩ ነው ማለቴ በየቀኑ እየተለማመድኩ ነው ማለት ነው። I'm not gonna lie I'm nervous። I'm not gonna ማለት going to ማለት ነው። ስለዚህ I'm not gonna lie ማለት አልዋሽም። I'm nervous ፈርቻለሁ። የራሳችንን የተሟላ አረፍተ ነገር እንሰራበታለን ማለት ነው። ስለዚህ I'm not gonna lie I feel lazy today። መዋሸት አልፈልግም ዛሬ በጣም ደክሞኛል።
ማለት እንችላለን። what I mean is I need more time ምን ማለቴ ነው? ተጨማሪ ጊዜ ያስፈልገኛል። what I mean is የምትለዋን ደግሞ ተጠቅመን እኛ የራሳችንን ሙሉ አረፍተ ነገር ለመስራት እንሞክራለን ማለት ነው። what I mean is I want to speak fluently without fear ምን ለማለት ፈልጌ ነው? እንግሊዘኛን በደንብ በተቀላጠፈ ሁኔታ ማውራት እፈልጋለሁ ማለት ነው። ኢሚቴሽን በሂደታዊ ልምምድ እያደገ ሲመጣ መጀመሪያ ሐሳብን ሙሉ በሙሉ አዳምጠን ከጨረስን በኋላ መረጃውን በራሳችን ለማለት እንሞክራለን። ብዙ ጥናቶች እንደሚያሳዩት ከሆነ ይህ አይነቱ ልምምድ 100% ስኬታማ እንደሆነ ነው። ኮንሰፕቱ እንደዚህ ነው። መጀመሪያ የንግግሩን ትንሽ ክፍል ማለትም ፍሬዞችን አስመስሎ ለመናገር እንሞክራለን። ከዛም ረዘም ያለ ሴንቴንስ ወይም ብዙ ሴንቴንሶችን መልእክታቸውን በራስ ለማስተላለፍ እንሞክራለን ማለት ነው። የሌሎችን ንግግር ለማስመሰል ስንሞክር አንደኛ የሴንቴንስ ስትራክቸር ለይተን ማወቅ ያስችለናል። እንዲሁም ግራመሮችን በንግግር ውስጥ እየተማረን እንመጣለን። ኢሚቴት ስታደርጉ ግራመር ወይም ደግሞ ቴንሶችን አይደለም የምትለማመዱት፣ ትኩረታችሁ ኮሚኒኬሽን ላይ ይሆናል፣ መረዳትና ሐሳብን መግለጽ ላይ ማለት ነው። ይህን ሁሉ ለማድረግ ደግሞ የማዳመጥ ችሎታችን አሪፍ ሊሆን ይገባል። የማዳመጥ ችሎታችንን ለማሳደግ አንድ ፓወርፉል ግን ቀላል ዘዴ አለ። ሻዶዊንግ ሜተድ ይባላል። ይህ ማለት የሰማችሁትን ነገር ምንም ሳይቀየር መልሶ መናገር፣ ቃሉን ብቻ ሳይሆን ፕሮናውንሴሽኑን፣ የድምፅ አወጣጡን እና ሪትሙን ኮፒውን መልሶ ለመናገር መሞከር ነው። ሻዶ ማድረግ ስንጀምር የአፋችን ጡንቻዎች፣ ጆሮቻችንና በተመሳሳይ ጊዜ አይምሯችንም እየሰለጠነ እየጠነከረ ይመጣል። አሁን የምትሰሙትን ሻዶ ራሱን ኮፒ አድርጋችሁ ለመመለስ ትሞክራላችሁ። I choose to believe in my progress. I'm not afraid of making mistakes. Mistakes help me grow and improve. I focus on progress, not perfection. I give myself permission to learn slowly. I'm stronger than my doubts and fears. Today I choose confidence over fear. I wake up feeling ready to learn. I am willing to work hard for my dreams. ከዚህ በኋላ ያሉትን ተከታታይ ቪዲዮዎች ለመከታተል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እንዲሁም በቴሌግራም ቻናሌ @EnglishGlobal23 ላይ የሚጠቅሙ ፒዲኤፎችን ፖስት ስለማደርግ እዛ ላይ ማግኘት ይችላሉ። አመሰግናለሁ።